ጌታ ምንድነው ያለ? ከደጀ ሰላሙ ስትደርሱ ስትመጡ መስዋዕት ይዘህ ስትመጣ ወንድምህን እንዳስቀየምከው ብታስታውስ መስዋዕቱን አስቀምጠህ ሄደህ ወንድምህን ይቅር ብለህ መጥተህ መስዋዕቱን አቅርብ ነው። ከመስዋዕት ይልቅ ሰው ይበልጣል። በእውነቱ ሰው ይበልጣል። በዚህ ዘመን እየረከሰ ያለ እየተጣላ ያለ ማን ነው ካለ ሰውነት ክብሩን ያጣ። ሰውነታችንም ንቀናል፣ የሰው ሰውነትም ንቀናል። ሰው መግደል ቀላል የሆነው ለዚህ ነው። የሰው ዋጋው ስላልገባን። በአምላክ ደም የተገዛውን ሰው እንዴት ሰው ያባክናል? በአምላክ ደም የተገዛውን በአምላክ ሥጋ የተገዛውን በዓለም ያሉ በሬዎችን ሁሉ አርደን እኮ አንድ ሰው ማግኘት አንችልም። ለሰው የተሰዋው አምላክ ወልደ አምላክ ነው። ሰው ሁሉ በወርቀ ደሙ ነው የተገዛ። ሰው የሚወድ ልብ ይስጠው። ሰው ውደዱ። እውነቴን ነው ማለት ሰው ነው መውደድ። ሰውን ጥሎ እግዚአብሔር የጥሎ ማለፍ አምላክ አይደለም።